አርሲ ውስጥ ሀፕን ያደረገው ነገር ሁላችሁም ሰምታችኋል። እዚህ ጋር ከጀርባ የምታዩት የአርሲ ሀገረ ስብከት ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት የላከው ደብዳቤ ነው፣ የሪፖርት ደብዳቤ ነው። እዚህ ሪፖርት ላይ እንግዲህ በአራት ፖይንቶችን አንስቷል የደረሱት ጉዳቶችን። አንደኛው 101 ዓመት ያስቆጠረ ቤተክርስቲያን መቃጠሉንም አሳውቋል። ሁለተኛ ደግሞ 9 የሚሆኑ የእምነቱ ተከታዮች እንግዲህ ህይወታቸው በአሰቃቂ ሁኔታ አልፏል ይላል ሪፖርቱ። ሶስተኛ የተለያዩ የጸሎት ቦታዎች መቃጠላቸውና እንዲሁም አራተኛ ደግሞ 280 የሚሆኑ አባወራዎች በዚህ ጥቃት ምክንያት መፈናቀላቸውን ሜንሽን አድርጎ እንግዲህ ሪፖርቱን አቅርቧል ለጠቅላይ ቤተ ክህነት። እንዲሁም ጸሎት እንዲደረግለት ጠይቋል። የእምነት ተቋማት ከቅርብ ጊዜ ወደ ኢትዮጵያ ውስጥ የእምነት ተቋማት በፊት ታቡ የነበሩ የሚከበሩና ታቡ የነበሩ የእምነት ተቋማት ከቅርብ ጊዜ ወዲህ በተለይ ከሞጣው ኢንሲደንት በኋላ ኖርማላይዝ እየተደረገ መጥቷል። የእምነት ተቋማትን ማጥቃት የእምነት ተቋማት እንኳን ሊጠቁ ይቅርና በጦርነት መሃል እንኳን ራሳቸው ቢገኙ ጦር ሜዳ መሃል እንኳን ቢገኙ መጠለያ ሊሆኑና ሊከበሩ የሚገቡ ነበሩ። ነገር ግን አንፎርቹኔትሊ በተደጋጋሚ ኖርማላይዝ እየተደረገ መጥቶ እንግዲህ ኖርማል ዜና ሆኗል። የእምነት ተቋማት ተቃጠሉ፣ ወደሙና የሚሉ ነገራቶች ኖርማል ዜና እንዲሆን ሆኗል። ይህ የሆነው እንግዲህ አለማውገዛችን ነው። በበቂ ሁኔታ አለማውገዛችን ነው። የሆነ የእምነት ተቋም ሲወድም ነው የኔ የእምነት ተቋም አይደለም ምን አገባኝ የሚል አቲቲዩድ አለብን፣ አብዛኞቻችን አለብን። አንዳንዶቻችን ደግሞ ለኛም የጠቀመ እየመሰለን ምንደግፈውም አለ። የሆነ የሌላ እምነት ተቋም ሲቃጠል ምናም ለኛ የሚጠቅመን ይመስለንም አለን። ነግበኔ የሚባል ነገር አለ። የአንድ የእምነት ተቋም መውደም ኖርማላይዝ ከተደረገ ነገ በአንተ የማይመጣበት ምንም አይነት ምክንያት የለም። ሁላችንም የእምነት ተቋማትን ታቡ ልናደርግ ይገባል። ሪስፔክት ተደርገው የእምነት ተቋማትን መንካት በጣም ከባድ ነውር ሊሆን ይገባል። ነገር ግን ከሞጣው ኢንሲደንት በኋላ ሞጣ ላይ ከነበረው ኢንሲደንት በኋላ በተደጋጋሚ እነዚህ አይነት ነገራቶች ሀፕን ሲያደርጉና እንደ ኖርማል ዜና ሰምተን ስናልፋቸው ታይቷል ማለት ነው። ለማንኛውም ይህ ሪፖርት ወጥቷል። እንግዲህ ምን አይነት እርምጃ እንደሚወሰድና ምን አይነት እንትን እንደሚኖር ኢትስ ክሬዚ፣ ለማሰብ ራሱ ኢትስ ክሬዚ። ለማንኛውም ግን ሁላችንም ከዚህ ልንማር የሚገባው ምንድነው የማንም የእምነት ተቋም ሊነካ እንደማይገባና እንደዚህ አይነት ነገራቶች ሀፕን ሲያደርጉ ሪጋርድለስ ኦፍ አወር ሪሊጅን የትኛውም ሃይማኖት ተከታይኑን ሃይማኖትም አይኑ ዛሬ የምናወራው ሰው የሚያምንበት የእምነት ተቋም ግን ሊነካ እንደማይገባ ሁላችንም አንድ አይነት አቋም ሊኖርን ይገባል። በዚህ ጉዳይ ላይ ልንከፋፈልና ይሆናል ልንደግፍ ምናምን የሚገባበት ምክንያት ያለ አይመስለኝም። የእምነት ተቋም ሊከበር ይገባል። እንደ እስልምና ደግሞ እንደምታውቁት ጦር እንኳን ሲያዘምቱ ኸሊፎቹ ጦር እንኳን ሲያዘምቱ ከሚሰጧቸው ዋነኛ ትእዛዛቶች ውስጥ አንደኛው የእምነት ተቋማትን እንዳትነኩ፣ የማንኛውም እምነት ተቋማት እንዳትነኩ፣ ያ ብቻ ሳይሆን ራሳቸውን ለእምነታቸው ብሎ ያገለሉና እዛ እምነት ተቋማት ውስጥ ያሉ የሃይማኖት የእምነት ተከታዮችን እንዳትነኩ የሚል በጣም ስትሪክት ትእዛዝ ይታዘዙ እንደነበረ እንደ እስልምና ታውቃላችሁ። ኸሊፎች ጦራቸውን ሲያዘምቱ እና አቡበክር እና ዑመር ምናምን ጦራቸውን ሲያዘምቱ ይህ የማይጣስ መመሪያ ነበረ። በእስልምና እንደዚህ አይነት ነገራቶች አሉና በጦርነት መሃል እንኳን ያገኛችሁትን የጠላት ቤተ እምነት እንዳትነኩ እየተባለ ነው የሚታዘዘውና በእስልምና ይህ አቋም አለ። በሌላኛውም እምነት ይኖራል ብዬ አስባለሁና የማንም የእምነት ተቋም ሊነካ አይገባም። ያው በዚህ ሪፖርት ላይ እንግዲህ ምን አይነት ምላሽ እንደሚሰጥ አሮን ነው። ለማንኛውም ግን ከዚህ በኋላ እንዲህ አይነት ነገራቶችን ሀፕን እንዳያደርጉ እኩል የትኛውም የእምነት ተቋም ሲነካ ልናወግዝ ይገባል ማለት ነው። ከጀርባ የምታዩቸው የቀድሞ የኢራን ሱፕሪም ሊደር ሞተዋል ወይስ አልሞቱም? ከሞቱስ ጀናዛቸው የት ሄደ? ለምዶ እስካሁን ያልተቀበሩት? ስላልሞቱ ነው የሚሉ ጥያቄዎች በተደጋጋሚ ኢንቦክስ ላይ ይጠየቃሉ በጣም ብዙ ሰዎች ማለት ነውና እንደዚህ አይነት ኮንስፓይረሲ እንዳለ ታውቃላችሁ። ለማንኛውም ለዚህ ኮንስፓይረሲ ኢራን መልስ ሰጥታለች። የቀድሞ የኢራን ሱፕሪም ሊደር አያቶላ አሊ ኾሜኒ እንግዲህ በዚህ ወር መጨረሻ አሁን ዙልሂጃ ላይ ያለ ነው። በዚህ ወር መጨረሻ ላይ በጣም ትልቅ በሆነና 3 ቀን በሚፈጅ የቀብር ስነ ስርዓት ሞርን ተደርገው ይቀበራሉ። መሽሐድ የምትባለው ሲቲ ውስጥ ይቀበራሉ ብሎ አናውንስ አድርጓልና ቴህራን ውስጥ እንግዲህ ከ15 ሚሊዮን እስከ 20 ሚሊዮን ህዝብ ይመጣል ተብሎ ለዛ ዝግጅት እየተካሄደ ነው ያለው። ሰውየው በጣም ኢንፍሉዌንሻል ሰው ናቸው። ለሺዓዎች ደግሞ ዓለም ላይ ላሉ ሺዓዎች እንደ መሪ ኦር እንደ ኸሊፋ ተደርጎ የሚታዩ ናቸው። ሲምቦሊካሊም ቢሆን የእሳቸው ቀብር ላይ በጣም ከፍተኛ ህዝብ የሚገኝ መሆኑን ተከትሎ በጦርነት ሰዓት እሳቸውን መቅበር የሚሆን አይደለም። በጣም ብዙ ኮኦርዲኔሽን፣ በጣም ብዙ ህዝብ የሚመጣበት ምናምን ነገር ስለሆነና ለዛ ዝግጅት ሲባል እስካሁን ድረስ ላግ እንደተደረገና አሁን ግን ነገራቶች መረጋጋትና ጦርነቱ መርገብ አይነት ነገራቶች ስላሉ እንግዲህ ቀብር ስነ ስርዓቱ በዚህ ወር መጨረሻ ላይ ይካሄዳል ተብሏል። ከጎረቤት ሀገራቶች ከህንድ፣ ከፓኪስታን፣ ከአፍጋኒስታን፣ ከባንግላዴሽ ከመሳሰሉ አካባቢዎች ኢቭን ከካሽሚር ምናምን አካባቢዎች ብዙ ሰዎች ይመጣሉ። እዛ አካባቢዎች ሺዓዎችም ስላሉ ማለት ነውና ብዙ ሰዎች ይመጣሉ ተብሎ ስለሚጠበቅ እንግዲህ በቴህራን ውስጥ በሚካሄደው ሰርሞኒ ላይ ከ15 እስከ 20 ሚሊዮን እንዲሁም ደግሞ መሽሐድ የቀብር ቦታው ያለበት ከተማ ውስጥም ደግሞ እንዲሁ ከ15 እስከ 20 ሚሊዮን ህዝብ ይገኛል ተብሎ ለዛ ኮኦርዲኔሽን እየተደረገ እንደሆነ ታውቋል። ስለዚህ አያቶላ አሊ ኾሜኒ ኦር የአሁኑ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒ አባት የሆኑት ሞተዋል። መሞታቸው እርግጥ ነው። የቀብር ስነ ስርዓታቸው እስካሁን ያልተፈጸመው ደግሞ ቅድም በነገርኳችሁ ምክንያት ነውና አሁን ግን ነገራቶች መረጋጋታቸውን ተከትሎ በዚህ ወር መጨረሻ የቀብር ስነ ስርዓታቸው ይፈጸማል ማለት ነው። መልሳችሁን አግኝታችኋል። ከዚህ በኋላ አልሞቱም ወይ እንዳትሉኝ ልላችሁ ነው። ሂዝቦላ በ45,000 ብር ድሮን እስራኤልን እያስጨነቀ ነው ተባለ።
45000 ብር ስላችሁ yes you heard me right 45000 ብር በኢትዮጵያ ኦር በዶላር ደግሞ ከ$300 ባነሰ ዋጋ የሚገነባቸውን ድሮኖች የተጠቀመ የእስራኤልን ማርካቫ የሚባሉትን ትግባብዳ የጦር እንትኖች ታንኮች ሄቪ አርመርድ ቪክሎች ጥይት የማይበሳቸው ከባባድ መኪኖችን ኢቨን በሚሊየንስ ኦፍ ዶላርስ የሚያወጣውን የእስራኤልን የአይረን ዶም ፋሲሊቲዎች ሁሉ እየመታ እያወደመ ነው ያለው። በነገራችን ላይ ሂዝቦላ ከተወሰኑ ወራት በፊት ኦር በባለፈው የጁን ጦርነት አካባቢና ከዛ በፊት ራሱ እንደምታውቁት የሂዝቦላ ረጅም ጊዜ መሪ የነበሩት ሐሰን ነስረላ መገደላቸውን ተከትሎ በሳቸው ምትክ የተሾሙት ከዝናቸው ሐሽም ሰፊይዲን የሚባለው ሰውዬ ወዲያው ነው የተገደለው። ሳምንቱ ሁሉ ሳይመራ ነው የተገደለው። ከዛ በኋላ ነኢም ቃሲም ራሱ አሁን ያለው መሪ ከዛሬ ነገ ይገደላል ሲባል የነበረ ነው። ያን ያህል ደህንነታቸው ላይ ምንድነው ሴኩሪቲያቸው ራሱ በእስራኤል ሞሳድ ኢንፊልትሬት ተደርጎ ነበር። ታስታውሱ ከነበረ ደግሞ የፔጀር ቦምብን በመጠቀም በጣም ብዙ የሂዝቦላ መሪዎችን እንደ አመራሮች ላይ ጉዳት አድርሷል እስራኤል እና ሂዝቦላ ጠፋ የተባለ ቡድን ነበር። ከወራት በፊት ጠፋ የተባለ ቡድን ነበር። አሁን ግን ሂዝቦላ ያንን የኢንፊልትሬት የተደረገውን ሴኩሪቲውን ራሱን ሴፍ ካደረገ በኋላ እዚህ ጋር በመታየው ኤፍፒቪ ድሮኖች ኦር ፈርስት ፐርሰን ቪው በሚባሉ በጣም ትንንሽ ድሮኖች የእስራኤልን ከባባድ መሳሪያዎች እያወደመ እንደሆነና ይህም ደግሞ መቆጣጠር አለመቻላቸው እየተነገረ ነው ያለው። ያ ብቻ ሳይሆን ከዚህ በፊት ቀን ላይ ይፈጽሟቸው የነበሩትን ጥቃቶች አሁን ናይት ቪዥን እና እንዲሁም ተርማል ሴንሰሮች እንዲሁም ሶፊስቲኬትድ የሆኑ ቴክኖሎጂዎችን በመጠቀም ሌሊትም ላይ እስራኤል ላይ ጥቃት መፈጸሙን ተከትሎ እንግዲህ ከባድ ድንጋጤ መፈጠሩና አርጀንት የሆነ ኢንቨስቲጌሽን እንዲከፈት መታዘዙ ታውቋል በአይዲኤፍ በኩል። ሂዝቦላ እንግዲህ ይህቺ ድሮን ከጀርባ የምታዩት ድሮን ለምሳሌ እዚህ ጋር የሆነ በርሚል የሚመስለው ነገር ምንድነው ፋይበር ኦፕቲክስ ምንትኖች ኬብሎች ናቸው ያሉት እዚህ ጋር እንደምታዩትና ያ በዛ ኬብል ነው ድሮኑና ኮማንድ ሴንተር ኦር የሚያበረው ሰውዬና ድሮኑ በዛሽ ኬብል ነው የሚገናኙት። ከዚህ በፊት የሚታወቁት ድሮኖች በዋይርለስ በሆነ ወይ ነበረ ኮኔክሽን የሚኖራቸው ከአብራሪው ጋር። ስለዚህ ኢዝሊ ጃም ታደርጋቸዋል። ኢዝሊ ሃክ አድርገህ ጃም አድርገህ ከአብራሪው ጋር ኮኔክሽን እንዲስቱ በማድረግ ትጥላቸዋል፣ ይወድቃሉ ማለት ነው። ኢዚ ነው ጃም ማድረግ ኢዚ ነው። ይሄ ግን በኬብል ስለሆነ የሚገናኘው ጃም ማድረግ አችልም። በቀላሉ ለማስረዳት ሞባይል ስልክ መጥለፍና የድሮን ይሄ እንደዚህ የሚወራውን የገመድ ስልክ መጥለፍ ይለያያል። ከባድ ነው ያኛውና ኢዝሊ ትራክ አትደረግም በዛኛው። በዚህ ግን ኢዝሊ ትራክ ትደረጋለ። ልክ እንደዚሁ እቺም ድሮን በ$300 የሚሰራት ድሮን ሂዝቦላ ጠፋ በቃ የተባለው ሂዝቦላ እንግዲህ ከባባድ ጉዳት እያደረሰ መሆኑን ተከትሎ እንግዲህ እስራኤል ላይ ከባድ ድንጋጤ መፈጠሩን ተከትሎ አርጀንት ኢንቨስቲጌሽን እንዲከፈት ታዟል ማለት ነው። which is amazing። እኛ ምርጫ ላይ ቢዚ ሆነን ባለንበት ሰዓት ጋሽ ትራምፕ እና ጋሽ ቢኒ በብሬክአፕ ላይ ነበሩ። ሜሲ ብሬክአፕ ላይ ነበሩ በትላንትናው ዕለት እና ዶናልድ ትራምፕ ቢንያሚን ኔታንያሁ ጋር ደውሎ ሙልጭ አድርጎ እንደሰደበው ነው እየተነገረ ያለው በትላንትናው ዕለት። ይህም ሀፕን ያደረገው እንግዲህ የአቶ ቢንያም እንግዲህ የሊባኖስ ዋና ከተማ የሆነችውን ቤይሩትን ለመውረር የቤይሩትን ሳውዘርን አካባቢዎችን ለመውረር ማስጠንቀቂያ መስጠቱን ተከትሎ እና የቤይሩት ሳውዘርን አካባቢ ያሉ ሰዎች ለቀው እንዲወጡና በሰዓታቶች ውስጥ ወረራውን እንደሚጀምር ማስጠንቀቁን ተከትሎ እንግዲህ ከኢራን በኩል የኢራን ሪቮሉሽነሪ ጋርድ ካተመል አንቢያ የሚባለው የሄድኳርተር በሰጠው መግለጫ እስራኤልን የምታደርግ ከሆነ እኛም ደግሞ የእስራኤልን ሳውዘርን አካባቢዎች ላይ ያላችሁ እስራኤላውያን ዜጎች ኢሚዲየትሊ ለቃችሁ እንድትወጡ ይህንን እርምጃ አቶ ቢንያም የሚጀምረው ከሆነ እኛም ደግሞ እስራኤል ላይ ጥቃታችንን እንጀምራለን፣ ምንም ወደኋላ አንልም። ከአሜሪካ ጋር አግሪ ያደረግንበት የተኩስ አቁም ስምምነት ሊባኖስንም የሚያካትት ሆኖ ሳለ በተደጋጋሚ አቶ ቢንያም ይህንን እየጣሱ ሲሆኑ በትዕግስት ይጠብቀን የነበረ ቢሆንም አሁን ግን ጫፍ ላይ ደርሷል። ይህንን የዛቱትን እርምጃ የሚወስዱ ከሆነ ሲስፋየሩን አቁመን ወደ ጥቃት እንገባለን። ያ ብቻ ሳይሆን ከአሜሪካ ጋር የሚደረገውን ድርድር ኢሚዲየትሊ ያቁመናል ብለው ማስጠንቀቃቸውን ተከትሎ እንግዲህ ጋሽ ትራምፕ በዚህ በጣም በከፍተኛ ንዴትና ብስጭት እንዲሁም ድንጋጤ አቶ ቢንያም ጋር ደውለው ነበርና አቶ ቢንያም ጋር ደውለው ምንድነው የሚያጨማልቀ እኔ ከእስር ቤት እንዳትታሰር ባስመለጥኩ ምንድነው የሚያጨማልቀ ዝም ብለህ እንደፈለክ አክት የምታደርገው ምንድነው? ይሄ ነገር ኢሚዲየትሊ አቁም። ኤቭሪባዲ ሄትስ ዩ ናው። ሁሉም ዓለም ላይ ሁሉም ሰው ይጠላል። ኤቭሪባዲ ሄትስ እስራኤል። ሁሉም ሰው እስራኤልን ይጠላል። እኔ ነኝ ሴቭ ያደረግኩ። እኔ ሴቭ አድርጌ ሳበቃ ዝም ብለህ እንደልብት ያው ቃሉ ላለመጥራት እንደልብት ወናጨፋለሁ ወይ ብለውታል። ይህንን ተከትሎ እንግዲህ አቶ ቢንያምም ይህንን ጥቃታቸውን ወደኋላ ማለታቸውን ታውቋል ማለት ነው። ጋሽ ትራምፕም እዚህ ጋር የምታዩትን ትዊት አድርገዋል። ተሳድበውና ሙልጭ አድርገው ሰድቦትና ተቆጥተውት ሲያበቁ ተመልሰው መጥተው በጣም ጸዳ ያለ ውይይት አድርገናል ከአቶ ቢንያም ጋር ስምምነት ላይ ደርሰናል ብሎ ነው እንግዲህ ትዊት ያደረጉት። በዚህም ጥቃቱ እንደማይፈጸምና እንዲሁም ደግሞ ከኢራን ጋር እየተደረገ ያለው ድርድር እንዳልተቋረጠና መልሶ እንደቀጠለ አናውንስ አድርጓል። ነገር ግን በኢራን በኩል ድርድሩ ስለመቀጠሉ መልሶ አናውንስ አልተደረገም።